ቀን አንድ ልጅ በብራዚል ትንሽ መንደር ውስጥ ኳስ ይዞ ቆሞ ነበር። ሰዎች ያላወቁትም፣ ዓለም አላየውም። ነገር ግን ያ ልጅ አንድ ቀን ከሜሲና ከሮናልዶ በአንድ ደረጃ ስሙ የሚጠራ ተጫዋች ይሆናል ተብሎ ነበር። የእሱ ስም ኔይማር ጁኒየር። ነገር ግን የኔይማር ታሪክ የድል ታሪክ ብቻ አይደለም። የተሰበረ ህልም፣ የተተቸ ተሰጥኦ፣ የጠፋ እድል እና አሁንም ሰዎች የሚጠይቁት አንድ ጥያቄ አለ። ኔይማር ከሁሉም ታላቅ መሆን ይችል ነበር? ምክንያቱም የእግር ኳስ ዓለም አንድ ልጅ አይቶ እንዲህ ብሎ አያውቅም። ይህ ልጅ ኳስን እንደ ጥበብ ያደርገዋል። ነገር ግን ከዝናው ጀርባ፣ ከቢሊዮን ዶላሮች ጀርባ፣ ከትልቅ የስታዲየም ጩኸት ጀርባ አንድ ሰው ነበር፣ ብቻውን ከጫና ጋር የሚታገል። ይህ የኔይማር ታሪክ ነው። የልጅነት ህልም፣ የዓለም ክብር እና ያልተጨረሰ ትልቅነት ታሪክ። ብዙ ሰዎች ኔይማርን ሲያስቡ የባርሴሎና ማሊያውን ያስባሉ። የፒኤስጂ ቁጥር 10 ማሊያውን ያስባሉ። የሚያስደንቁ ሪጎሎዎቹን ያስባሉ። ግን ከዚህ ሁሉ በፊት አንድ ትንሽ ልጅ ነበር። በብራዚል ሞጊዳስ ክሩዝስ ተብሎ በሚጠራ ቦታ የተወለደ ልጅ። ስሙ ኔይማር ዳ ሲልቫ ሳንቶስ ጁኒየር ይባላል። ከልጅነቱ ጀምሮ አንድ ነገር ግልጽ ነበር። እሱ ኳስን እንደ ሌሎች ልጆች አያዩም ነበር። ሌሎቹ ልጆች ኳስ መጫወት ነበር፣ ለኔይማር ግን ኳስ ሕይወት ነበር። አባቱ ኔይማር ሲኒየር የቀድሞ እግር ኳስ ተጫዋች ነበር። ነገር ግን የልጁን ተሰጥኦ ከማየት በኋላ እሱ የራሱን ህልም ለልጁ ሰጠ። ቤተሰቡ ብዙ ገንዘብ አልነበራቸውም፣ ነገር ግን አንድ ነገር ነበራቸው፣ እምነት። አባቱ ያውቅ ነበር ይህ ልጅ ልዩ ነው። በ17 ዓመቱ ኔይማር በአካባቢው የሚጫወትበት መንገድ ሰዎችን ያስገርም ጀመር። ትንሽ ሰውነት፣ ነገር ግን ትልቅ ችሎታ። ተጫዋቾች እንደ አዋቂ ያሸንፍ ነበር። ሰዎች አንድ ጥያቄ ጀመሩ፣ ይህ ልጅ ማን ነው? ነገር ግን የስኬት መንገድ ቀላል አልነበረም። በልጅነቱ አንድ አስፈሪ ነገር ገጠመው። ቤተሰቡ ከቦታ ወደ ቦታ መንቀሳቀስ ነበረባቸው። የኔይማር ግን ይህ ሁሉ አንድ ትምህርት ሆነ። ህልም ካለ ሁኔታ ሊያቆምህ አይችልም። እና ከዚያ አንድ ውሳኔ መጣ። ይህ ውሳኔ የኔይማርን ሕይወት ለዘላለም ይቀይረዋል። ሳንቶስ ክለብ የብራዚል አንዱ ታላቅ የእግር ኳስ ትምህርት ቤት። እዚያ የጀመረው ልጅ በአንድ ቀን የዓለም ሁሉ የሚያወራለት ሰው ይሆናል። ግን ይህ ጉዞ ገና መጀመሩ ነበር። አንዳንድ ተጫዋቾች ወደ ታላቅነት በቀስታ ይጓዛሉ፣ አንዳንዶች ግን እንደ ነጎድጓድ ይመጣሉ። ኔይማር ከእነዚህ ሰዎች አንዱ ነበር። በሳንቶስ የወጣቶች ቡድን ውስጥ ሲጫወት ሰዎች አንድ ነገር መገንዘብ ጀመሩ። ይህ ልጅ የተለመደ ተጫዋች አይደለም። በ2009 ኔይማር የመጀመሪያውን የሙያ ጨዋታ ተጫወተ። ገና 17 ዓመቱ ነበር። ብዙ ወጣቶች በዚያ ዕድሜ ራሳቸውን ለማሳየት ይፈራሉ። ነገር ግን ኔይማር ኳስ በእግሩ ሲገባ ፍርሃት አይኖረውም ነበር። ድሪብል፣ ሪጎለ፣ ፍጥነት፣ ፈጠራ፣ ሁሉም ነገር እንደ ጥበብ ይመስል ነበር። በ2010 የብራዚል እግር ኳስ አንድ አዲስ ስም መስማት ጀመረ። ኔይማር በአውሮፓ ታላላቅ ክለቦች ፍላጎት መጣ። ባርሴሎና፣ ሪያል ማድሪድ፣ ሁሉም ይህን ወጣት ማግኘት ፈለጉ። ምክንያቱም ኔይማር ኳስ ብቻ አይጫወትም፣ ሰዎችን ያስደስት ነበር። ነገር ግን ከዝናው ጀርባ ጫና መጣ። ሰዎች መጠየቅ ጀመሩ፣ ይህ ልጅ ቀጣዩ ፔሌ ይሆን? ይህ ጥያቄ ክብር ነበር፣ ግን ከባድ ሸክም ነበር። ምክንያቱም በብራዚል ከታላቅ ተጫዋቾች ጋር ሲነጻጸር ይህ ቀላል ነገር አይደለም። ከዚያ የ2011 ዓመተ ምህረት መጣ። አንድ ጨዋታ፣ አንድ ጎል፣
እና አንድ አፈ ታሪክ መጀመር ጀመረ። የኮፓ ሊበርታዶሬስ ፍጻሜ ሳንቶስ ከፔናሮል ጋር ኔይማር ጎል አስቆጠረ። ሳንቶስ ዋንጫውን አነሳ እና ብራዚል አንድ ነገር ተረዳች። አዲስ ንጉሥ መጥቷል። ግን ታላቅ ፈተናው ገና አልመጣም ነበር። ምክንያቱም ከብራዚል አውሮፓ ከአንድ ኮከብ ወደ ዓለም አቀፍ ሱፐርስታር ያለው ጉዞ ሊጀምር ነበርና። አንዳንድ ህልሞች በትንሽ ሜዳ ይጀምራሉ፣ ነገር ግን መጨረሻቸው በዓለም ፊት ይጻፋል። ኔይማር ሳንቶስ ማሊያ ትቶ ወደ አንዱ የዓለም ታላቅ ክለብ መጣ፣ ባርሴሎና። ነገር ግን ይህ ቀላል ፈተና አልነበረም። ምክንያቱም በዚያ ቡድን ውስጥ አንድ ሰው ነበር፣ የዓለም ምርጥ ተጫዋች ሊዮኔል ሜሲ። ብዙውን ጠየቁ፣ ኔይማር ከሜሲ ጥላ ስር ይጠፋ ይሆን? ነገር ግን ኔይማር ለመደበቅ አልመጣም ነበር፣ ለመጫወት ነው የመጣው። ከሜሲና ሉዊስ ሱዋሬዝ ጋር የሶስቱ አጥቂዎች አስደናቂ ጉዞ ጀመረ። MSN ሜሲ፣ ሱዋሬዝ፣ ኔይማር። ይህ ሶስትዮሽ የተከላካዮችን ቅዠት ሆነ። አንዱ ያስቆጥራል፣ አንዱ ያዘጋጃል፣ አንዱ ደግሞ የማይገመት ነገር ያደርጋል። ኔይማር በዚያ ወቅት የዓለም አዲሱ የመዝናኛ ተጫዋች ሆነ። 2015 አንድ የማይረሳ ዓመት ሆነ። ባርሴሎና ትልቁን የአውሮፓ ዋንጫ አሸነፈች፣ ቻምፒዮንስ ሊግ። ኔይማር በአጸፋው ጎል አስቆጠረ እና የሱ ስም ከታላላቅ ስሞች ጋር ተያያዘ። ግን ከደስታው በኋላ አንድ ጥያቄ ቀረ። ኔይማር ከሜሲ ጀርባ ምርጥ ሆኖ ይቀራል ወይስ የራሱን ዙፋን ይፈልጋል? ይህ ጥያቄ በኋላ ታላቁ የእግር ኳስ ውሳኔ አመጣ። 2017 ዓለም ተናወጠ። ኔይማር ባርሴሎና ለቀቀ። ለምን? አንዳንዶች ገንዘብ አሉ፣ ሌሎች ግን እሱ ራሱን እንደ ቁጥር አንድ ለማሳየት ፈለገ አሉ። ወደ PSG ሄደ። አዲስ ሀገር፣ አዲስ ጫና፣ አዲስ ህልም። ነገር ግን ከዚያ በኋላ የኔይማር ታሪክ ሁለት ጎን አለው። አንዱ ችሎታው፣ ሌላው ጉዳት፣ ትችትና ጫና። ሰዎች መጠየቅ ጀመሩ፣ ይህ ተሰጥኦ ሙሉ በሙሉ ይገለጣል? 2026 የዓለም ዋንጫ ጀመረ። የመጨረሻው ምዕራፍ ላይ ከዓመታት ትግል በኋላ ኔይማር ወደ አንድ ትልቅ መድረክ ተመለሰ። የ2026 የዓለም ዋንጫ። ይህ ለእሱ ሌላ ዋንጫ ብቻ አልነበረም። ይህ ለማስመሰል የመጣበት እድል ነበር፣ ለሰዎች ለማሳየት እኔ ገና እዚህ ነኝ። ኔይማር ከጉዳት በኋላ ወደ ብራዚል ቡድን ተመለሰ። በዋንጫው ወቅት የአካል ብቃቱ ትልቅ ውይይት ሆኖ ነበር። አንድ ነገር ግን ግልጽ ነው፣ ኔይማር ምንም ያህል ተተችቶ ሰዎችን ማስደነቅ የሚችል ብቃቱ አልጠፋም። ምክንያቱም እግር ኳስ ቁጥር ብቻ አይደለም፣ እግር ኳስ ስሜት ነው እና ኔይማር ለብዙ ሰዎች ስሜት ነው። መጨረሻ አንድ ልጅ ከብራዚል ጎዳና ወደ ዓለም መድረክ ደረሰ። አሸነፈ፣ ተሸነፈ፣ ተተቸ፣ ተመለሰ። ግን አንድ ነገር አልተቀየረም። ኔይማር ኳስ ሲነካ ሰዎች ማየት ይፈልጋሉ። ይህ የኔይማር ታሪክ ነው፣ የተሰጥኦ፣ የትግልና ያልተጨረሰ ህልም ታሪክ። እና ተመልካቾቻችን እንደዚህ አይነት ታሪኮች የሚመቻቹ ከሆነ ቀይዋን ጠቅ አድርጓት። ሰላም።